ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። ክልሉ ባወጣው መመሪያ መሰረት ሳይፈቀዱ የተያዙ ይዞታዎችን ህጋዊ ለማድረግ የተሰሩ ያሉ ስራዎችን አጠናክሮ ማስቀጠል እንደሚገባ የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ አስታወቀም። መምሪያው የበጀት ዓመቱን የ9 ወራት ስራ አፈጻጸም ግምገማ በማድረግ በቀጣይ ስራ አቅጣጫዎች ላይ ጉዳዩ ከሚመለከታቸው አካላት ጋር ውይይት አድርጓል። ታምራት ኃይል ያዘጋጀውን ምህረት ማሙ ታቀርባለች። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የዞኑ ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ አሸናፊ አዲሱ እንደተናገሩት ከዚህ በፊት በተደረጉ ግምገማ መድረክ በፍጥነት መሰራት ከሚገባቸው ተግባራት ላይ የተለያዩ አቅጣጫዎች መቀመጣቸውን ተናግረው ይህ መድረክ ከነኚህ ውስጥ የተከናወኑትና ሳይከናወኑ የቀሩትን በመለየትና የቀጣይ አቅጣጫዎችን ለማስቀመጥ ታልሞ ተዘጋጀ ነው ብሏል። ይህ መድረክ ስናዘጋጅ በዋናነት የ9 ወር አፈጻጸማችንን በመምሪያ ደረጃ ስንገመግም ከዚህ በፊትም የ6 ወር አፈጻጸማችንን ስንገመግም ያገኘናቸው ነገሮች ነበሩ። በጉልበት ያየናቸው የገመገምናቸው ነገሮች ነበሩ። ኋላም የመስክ ምልከታ አድርገናል። ከመምሪያችን በሁሉም ቦታዎች ላይ በሁሉም መዋቅር ላይ የመስክ ምልከታችን ለማድረግ ከኛ የተመደቡ ባለሙያዎች ወርዶ ያዩትን የገመገሙትን የደገፉትን በዝርዝር ለማየት ሞክረናል። እሱ ሲደመር ይሄኛው ደግሞ የ9 ወር አፈጻጸማችንን ደግሞ እንዲሁ ደግሞ እናይ በዚህ በጀት ዓመት ውስጥ እንሰራለን ብለን ካቀድናቸው በጣም አንገብጋቢ ከምንላቸው ተግባራት ውስጥ በተለይ በክልል ደረጃ በክልል ፓርቲም በዞን ደረጃ አንገብጋቢ ተብሎ የተቀመጡ ዋና የተግባር አፈጻጸማችን ስናይ ውድቀት ያሳዩበት ሁኔታዎች ስላሉ በዚህ ጉዳይ ላይ የራሳችን መዋቅር ጠርተን በጥልቀት መነጋገር አለብን በሚል እሳቤ ይሄን መድረክ ያመቻችን እንደሆነ እንድታውቁ ነው። ከዚህ ጋር ተያይዞ የ9 አፈጻጸማችን ላይ በዝርዝር መዋቅሮች ያለበት ደረጃ ምን መስላል የሚለውን በዝርዝር ለማየት የሚያስችል ሰነድ ይቀርባል። ይህ ሰነድ ሲቀርብ በዋናነት ቀጣይ የዓመቱን ማጠቃለያ በምናይበት ጊዜ ኋላ የቀሩ መዋቅሮቻችን ወደ ፊት ለፊት እንዲመጡ ስለሚያግዛቸው ቀጣይ የዓመቱ ማጠቃለያ ደግሞ አሁንም ደግሞ ስንገመግም ቢያንስ ፊት ለፊት ላይ የወጡ መዋቅሮችን እውቅና መስጠትም ስላለብን ለዛ እየተዘጋጀንም ስለሆነ ለዛም ለሚያስፈልገው ነገር ደግሞ ከዚህ መድረክ በኋላ ከኛ መምሪያችን የሚኖሩ የባለሙያ ቲሞችም ስላሉ ይሄ መድረክ ምናልባት ውስጣዊ አገር ከተረዳ ነው ቀጣይ የዓመታዊ የማጠቃለያ አፈጻጸማችን ስንገመግም ወደ ኋላ የቀሩ መዋቅሮች ወደ ፊት ለፊት እንዲወጡ ፊት ለፊትም የወጡ መዋቅሮችም አሁንም ቢሆን የተሻለ አፈጻጸም እንዲኖራቸው ስለሚያግዝ ይህ መድረክ የራሳችን መድረክ ነው። በራሳችን ችግሮቻችን ላይ የምንነጋገርበት መድረክ ስለሆነ እጅግ በጣም ለዓመቱ ማጠቃለያ አፈጻጸማችን በጣም ወሳኝ መድረክ ስለሆነ ነው። በጣም የተጣበበ ጊዜ ላይ ይህ መድረክ ያመቻቸ ነው የሚለውን ለማንሳት ነው። በፍጥነት መከናወን አለባቸው ተብሎ ትኩረት ከተሰጠባቸው ተግባራቶች ውስጥ ሳይፈቀድ የተያዙ ይዞታቸውን መዝግቦ ህጋዊ ማድረግና የኮሪደር ልማት ስራዎች በትኩረት ማከናወን መሆኑን ተናግረዋል። እስካሁን ሳይፈቀድ የተያዙ ይዞታቸውን ከመመዝገብ አኳያ የተከናወኑ ተግባራቶችን የሚዳስስ ሰነድ በመምሪያው ይዞታ አስተዳደርና ስራ ሂደት አስተባባሪ አቶ ብርሃኑ ገብሬና እንዲሁም አጠቃላይ ስራ አፈጻጸም ሪፖርት በመምሪያው የመሰረተ ልማት ዝርጋታ ስራ ሂደት አስተባባሪ አቶ ዘላለም ማሞ ቀርቦ ውይይት ተደርጎበታል። ሳይፈቀድ የተያዙ ይዞታቸውን ለይቶ ለመመዝገብና ህጋዊ ለማድረግ አጭር ጊዜ ብቻ መያዙን በሪፖርቱ የተመላከተ ሲሆን ይህንን በቀጣይ ጊዜ ሰሌዳን ለማከናወን ትኩረት ሰጥቶ ማስቀጠል ይገባልን ብለዋል። ሳይፈቀድ የተያዙ ይዞታዎችን ከመለየት አኳያ አንዳንድ ወረዳዎችና ከተማ አስተዳደሮች ወደ ኋላ የመቅረት ሁኔታዎች እየተስተዋሉ መሆኑ በሰነድ የተጠቆመ ሲሆን በዚህ ተግባር ወደ ኋላ የቀሩ ማወቅ ከዚህ ችግር በመውጣት ለቀጣይ ትኩረት ሰጥቶ መስራት እንዳለባቸውም አብራርተዋል። ከመድረኩ ተሳታፊዎች አንዳንዶቹ በሰጡት አስተያየት መድረኩ በአንድ ወረዳ ወይም ከተማ አስተዳደር የተከናወኑ ጥሩ ተሞክሮችን ሌላኛው ወስዶ እንዲሰራ በርከፋች መሆኑን ተናግረዋል። እንደምናየው መድረኩ ያው ጥሩ ነው። ያው የተሰሩትን ስራዎች ዳሷል። በከተማችንም ሆነ አጠቃላይ በዞኑ ያሉትን ወረዳዎች የሰራቸውን ስራዎች የዳሰሰ ነውና ክፍተቶቻችንን ያየንበት ነው። ምክንያቱም ምን ላይ ትኩረት ሰጥተን መስራት አለብን፣ አሁን በቀረር አጭር ጊዜያት ውስጥ ምን ላይ ትኩረት ሰጥተን መስራት አለብን የሚለውን ጨብጠናል። እኛውን እንደ ራሴ እንደ ከተማችን ምን ከሰራቸው ስራዎች የቱን ጠንካራ ጎን የቱን ደካማ ጎን ብለን ለይተን የተኛውን ጊዜ ሰተን የተኛውን ለይተን መስራት አለብን የሚለውን
ሰጥቶናል ማለት ነው። ምክንያቱም በዋናነት ምን ላይ መስራት መቻል አለብን? ለምሳሌ ከገበያ አሰባሰብ አንፃር ትኩረት ሰጥተን መስራት ያለብን ስራዎች ሳይፈቀድ ከተያዘ አንፃር ጊዜም ከማጥሮ አንፃር እነዚህ ዋና የተባሉትን ለይተን እንድንሰራ መስመር የሰጠ መድረክ ነውና መድረኩ የተሻለ ነው የሚል ሀሳብ ነው አለኝ። አመሰግናለሁ። መድረኩ በዋናነት መድረኩ መነሻ አድርጎ የተነሳው 3 አጀንዳዎችን ይዞ ነው። አንደኛ የ9 ወር አፈጻጸም ግምገማ ነው። ሁለተኛ ሳይፈቀዱ የተያዙ ቦታዎች ዙሪያ ነው። ሶስተኛ ኮሪደር ልማት ጋር ተያይዞ እየተሰሩ ያሉ ስራዎች ላይ ነው የሚመክረው። በቦንጋ ከተማ የሚገኘው የባንዲራ አንደኛ ደረጃ ትምህርት ቤት በዘንድሮ ትምህርት ዘመን ህብረተሰቡን በማስተባበር ውጤታማ ስራ ማከናወኑን አስታወቀም። ትምህርት ቤቱ በመጪው ዓመትም ለትምህርት ስራ ውጤታማነት በተሻለ ሁኔታ ህብረተሰቡን በማስተባበር ስራዎችን የሚያከናውን መሆኑ ተናግሯል። ባልደረባችን ናስር ተማም ያዘጋጀውን ዜና ጽዮን ታደለም ታቀርባለች። ይህን አስመልክቶ ከከፋ ቴሌቪዥን ጋር ቆይታ ያደረጉት የትምህርት ቤቱ ምክትል ርዕሰ መምህር አቶ ዘላለም ወልደሰንበት እንደገለጹት የትምህርት ስራ የአንድ ወገን ድርሻ ብቻ ሳይሆን የሁሉንም ተሳትፎ እንደሚጠይቅ አመላክተው በዚህም መሰረት ባለፉት ወራት የተከናወኑ ተግባራትን አስረድተዋል። ባለፈው 9 ወራት ላይ የተከናወኑ ተግባራት አንደኛ በመማር ማስተማሩ ላይ ያው ጠንከር አድርገን ክፍል ውስጥ የመማር ማስተማሩን ስራ ነው በይበልጥ ያዝ ነው። ክፍል ውስጥ በምናስተምርበት ጊዜ 2 ነገሮች ናቸው የሚጠበቁ። የሁሉም እገዛ መጥቶ በተማሪ የትምህርት ውጤት መሻሻል ላይ ነው የሚወርቀውና ውጤት መሻሻል ስንል ደግሞ የባህሪ ለውጥ እንዲመጣ ይጠበቃል። ስለዚህ በዚህ በባህሪ ለውጥ ላይ እዚህ የነበሩ እጅግ አስቸጋሪ ተማሪዎች ናቸው። የከተማ አካባቢ እንደመሆኑ መጠን እነዚህን ተማሪዎች የመደገፍና ወደ ትምህርት ብቻ እንዲገቡ አሁን ወቅታዊ ብዙ ነገሮች አሉ የሚፈትናቸው ነገሮች፣ ግን ይህንን ለማሸነፍ ትምህርትና ትምህርት ብቻ እንደሆነ ተረድተው ትምህርታቸውን ሳያቋርጡ ጠንክረው እንዲማሩ የማድረግ በተደጋጋሚ እነሱን የመምከር የማስተማር የማብቃት ስራዎች ላይ ትኩረት ሰርተን ነው እየሰራን ያለ ነው። በዋናነት የመማር ማስተማሩ ስራ ላይ ነው። በዚህም የሌሎችም ድጋፍ በታገዘ መልኩ የተሻለ ስራ እየሰራን እንገኛለን። አቶ ዘላለም አክለውም ባለፉት 9 ወራት የህዝብ ተሳትፎን መሰረት ያደረጉ ብዙ ስራዎች መሰራታቸውን አብራርተዋል። ሌላው ህብረተሰብን ያሳተፈ ስራ ነው። የውስጥ ገቢን ለማዳበር ከሰራናቸው አሁን ለምሳሌ እዚህ ጋር አይታችሁ ድንች አለ በብዙ መደብ እዚህ ባለችው ግቢ ላይ ያን እየሰራን እንገኛለን። አትክልቶች አሉ በታች ሙዝ፣ ሌሎች ፍራፍሬዎች፣ እነዚህ ቡና፣ እነዚህ ነገሮችን ሁሉ ይኸው እዚህ ጋር እንደምታዩ አፍልተናል። ይህንን ቡናንም ተክለን የውስጥ ገቢን ለማዳበር ከፍተኛ ስራ ህብረተሰቡንም ባሳትፈን በዚህ መልኩ እየሰራን እንገኛለን። የውስጥ መቀመጫዎች፣ የሚያስፈልጉ ማቴሪያሎች በእርዳታም በምንም እያገኘን እንገኛለንና በተለይ የከፋ ልማት በጀነባ ግሎባል ፈንድ የሚደረጉ አሁን በተለይ ተማሪዎቻችን ላይ የሚደረጉ ድጋፎች ጥሩ ነገሮች አሉ። እነዚህ ነገሮችን አስተባብረን በመማር ማስተማሩ የተሻለ ውጤት እንዲያመጡ እነዚህ ድጋፎችን ትኩረት ሰጥተን እየሰራን እንገኛለን። ቀጣይ በሚኖሩት የትምህርት ጊዜያትም ሁሉንም ባለድርሻዎች ያሳተፈ የትምህርት ስራ እንደሚሰራም አስታውቀዋል። ቀጣይ እንግዲህ እኛ የምናስበው አሁንም ቅድም እንዳልኩ ትምህርት ቤቱ ብዙ ይጠበቃል። ብዙ ስራዎች የተማሪ ውጤት ለማሻሻል ነው የሚፈለገውና ይህ የተማሪ ውጤት ለማሻሻል ደግሞ የሚያስፈልጉ ግብአቶችን በማሟላት የሚፈልጉ ረጂ ድርጅቶችን አስተባብረን እኛም ባለን በቃ መምህሩ የጎደለውንም ነገር በራሱ እንግዲህ ፈጣሪ ነው መሆን ያለበት በማሟላት መምህር እንግዲህ ችግር ፈቺ ነው መሆን ያለበት እንጂ ችግር ፈጣሪ አይደለም። ባለው አቋም ችግሮችን እየፈታን ጥራት ያለውን ትምህርት እየሰጠን ተማሪዎቻችን ወደ ተሻለ ውጤት እንዲሄዱ ጠንክረን መስራት እንዳለብን አምነን በተሻለ ለወደፊቱ ይህን አቅደን ለመስራት የተሻለ ሁኔታ ለመፍጠር ነው እየተባረብን ያለ ነው። በተመሳሳይ ሁኔታ የባንዲራ አንደኛ ደረጃ ትምህርት ቤት ልዩ ፍላጎት ያላቸው ተማሪዎች በልዩ ሁኔታ በመደገፍ የመማር ማስተማር ሂደቱን እያከናወነ ስለመሆኑ ገልጿል። በቀጣይም የተለያዩ ህብረተሰብ ክፍሎችን በማስተባበር ልዩ ፍላጎት ያላቸውን በተሻለ መንገድ ለመደገፍ ጥረት እንደሚያደርግ ተመላክቷል። ጽዮን ታደለም ተጨማሪው ይዛለች።
በዚህ ጉዳይ ያነጋገርናቸው የልዩ ፍላጎት ትምህርት ባለሙያ የሆኑት መምህር ትዕግስት አሸብር በአዲሱ ሂደት የተሰጠ ያለውን የአካቶ ትምህርት ከገለጹ በኋላ በዚህ ረገድ ልዩ ፍላጎት ያላቸው ተማሪዎች እየተሳተፉ መሆኑን አብራርተዋል። አካቶ ትምህርት ማለት አካል ጉዳት የደረሰባቸው ልጆችና ጤነኛ ልጆችን በአንድ ላይ አካቶ የማስተማር ሂደት ነው። አንድ ላይ አካተን ነው የምናስተምራቸው። ተለይተው አይደለም የሚማሩት፣ ከጤነኛ ጓደኞቻቸው ጋር አብረው ተቀላቅለው የሚማሩበት የትምህርት ሂደት ነው። መምህር ትዕግስት አክለውም ልዩ ፍላጎት ያላቸው ተማሪዎች በአግባቡ ከተያዙ ከፍተኛ ክህሎት እንዳላቸው ጠቁሞ አሁን ባሉበት ሁኔታ የትምህርት አቀባበላቸው ጥሩ መሆኑን ገልጸዋል። የትምህርት አቀባበላቸው እንደውም ከነዛ የተሻሉ ናቸው ብዬ ነው ማስበው። ጎበዞች ናቸው። መምህራኖችም ስለሚረዷቸው ጥሩ ነገር ነው ያላቸው። አሁን አለን አንድ አካል ጉዳተኛ አለን፣ ጆሮም የመናገርም ችግር ያለበት አለ። ትምህርት ቤት በመምጣቱና ከጓደኞቹ ጋር አብሮ በመማሩ ትንሽ ከፊል የመስማት በፊት ሙሉ በሙሉ ነበር በልጅነቱ ማይሰማው፣ አሁን ከፊል የመስማትና የመናገር ለውጥ አምጥቷል። አብዛኛዎቹ ወላጆች ልዩ ፍላጎት ያላቸውን ህጻናት ወደ ትምህርት እንዲሄዱ አይፈቅዱም ያሉት መምህር ትዕግስት ይህም ሊታረም እንደሚገባ ገልጸዋል። እነዛን ልጆች ወደ ትምህርት ቤት ቢመጡና ትምህርት ቤት ላይ ተጠቃሚ ቢሆኑ ጥሩ ነው። ግን ወላጆች ይደብቃሉ። ልጆቻቸው እንደዚህ ወጥተው እንደዚህ የከሌ ልጅ እንዲባል አይፈልጉም እና ቤት ውስጥ ተደብቀው ነው ያሉት። ብዙ ልጆች ቤት ውስጥ ናቸው። እነዛ ልጆች ከቤት ወጥተው ወደ ትምህርት ቤት መጥተው ከጓደኞቻቸው ጋር ቢቀላቀሉና ቢማሩ የተወሰነ ለውጥ ያመጣሉ ብዬ ነው ማስበው። በዚህ ዙሪያ ተጨማሪ አስተያየት የሰጡት የባንዲራ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አቶ ዘላለም ወልደሰንበት ናቸው። አካቶ ስንል እንግዲህ ሁሉንም ማህበረሰብ አካል ተማሪዎችን አካሉ የተጎዳ ሊሆን ይችላል፣ የማህበራዊ ችግር ያለበት ሊሆን ይችላል። እነዚህን ሁሉ በአንድ ላይ አካተን ለማስተማር አንደኛው ትምህርት ቤቱን እንዳያችሁ ምቹ ባይሆንም ምቹ ለማድረግ የምንሰራቸው ስራዎች አሉ። መጀመሪያ ላይ የልየታ ስራ ሰርተናል። ከመግቢያው ስንመዘግብ ተማሪው ምንድነው የቱ ጋር ነው ችግሩ ያለ የምን ችግር ነው ያለበት የሚለውን በዳታም የተለጠፈ እዛ ያያችሁ ነገር አለ። የባህሪ ችግር ያለባቸውን ሁሉ ለይተናል። እንደየባህሪያቸው እንደየችግራቸው ለይተን ነው የመዘገብ ነው። እነዚህን ለይተን ከመዘገብን በኋላ በተለይ የአካል ችግር ያለባቸውን፣ የማየት ችግር ያለባቸውን፣ የመስማት ችግር ያለባቸውን ከቤተሰቦቻቸው ጋር ግንኙነት በማድረግ በመጠየቅ ወላጆቻቸው እንዴት ነው የሚያኖራቸው፣ በምን አይነት መልኩ ነው ወጣ ያለ ጸባይም ሲኖር ወላጅን አምጥተን የሚያስረዱን ነገሮች አሉ። በልጁ ባህሪ የሚፈልገውን ነገር በማሟላት ክፍል ውስጥ የሚፈልጋቸው ነገሮችን በማሟላት ገለልተኛ ሆኖ መቀመጥም ካለበት እየተቀመጠ ቀስ ያለ የሚቀላቀልበት ሁኔታን በመፍጠር ያን ችግር ያለበትን ደግሞ ፊት ለፊት አምጥተን በማስተማር መምህራኖቻችንም በዚህ መልኩ በስፔሻል ኒድ ላይ ስልጠና የወሰዱ መምህራኖች አሉ። ሁሉንም መምህር ስልጠናውን ያልወሰዱም ካሉ ከኮሌጅ በመጡ ሌሎች ተሰልጥኖ በመጡት ስልጠናውን በማጋራት እነዚህ ተማሪዎችን ከለየም በኋላ ክፍል ውስጥ በመማር ማስተማሩ እንዲደግፏቸው እናደርጋለን። ከ2 ሚሊዮን በላይ የቡና ችግኝ ለዘንድሮ ክረምት ተከላ የተዘጋጀ መሆኑን የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታወቀም። የቡና ምርታማነትን ለማሳደግ በሄክታር ወደ 10 ኩንታል ለማድረስ ጥረት የተደረገ መሆኑም ተመላክቷል። መረጃው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ማርሼል ሴፉ እንደሚከተለው ይዟል። ቡና አምራች አርሶ አደሮች የተሻሉ የቡና ችግኞችን በመትከል ምርታማነታቸውን እንዲያሳድጉና ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑን የጽህፈት ቤቱ ኃላፊ አቶ አሸብር ስሳይ ተናግሯል። ከ2 ሚሊዮን 89500 በላይ ችግኞችን በበጋ ወራት በማፍላት ለዘንድሮ ክረምት ተከላ ዝግጅት እየተደረገ መሆኑንም ጠቁሟል። በዝግጅቱም ከ4700 በላይ ቡና አምራች አርሶ አደሮች የተሳተፉ መሆኑን የተናገሩት አቶ አሸብር በዚህም አርሶ አደሮች በሁሉም የግብርና ዘርፎች ተሳታፊ በመሆን ተጠቃሚ እንዲሆኑ እየተሰራ ነው ብሏል። እስካሁን
ለቡና ችግኝ ተከላ የሚሆን ከ1,324,600 በላይ የችግኝ ጉድጓድ መቆፈሩንና ቀሪውን እስከ ሚያዝያ አጋማሽ ለመጨረስ ትኩረት ተሰጥቶ እየተሰራ መሆኑንም ተናግሯል። ዘንድሮ በሚከናወነው የቡና ችግኝ ተከላ ከ410 ሄክታር በላይ አዲስ መሬት በቡና እንደምለማ የጠቆሙት አቶ አሸብር ይህም የወረዳውን የቡና ሽፋን ከነበረበት 15525 ሄክታር ወደ 15935 ሄክታር ያሳድገዋል ብለዋል። በወረዳው በአማካኝ በሄክታር 6.8 ኩንታል የቡና ምርት እንደሚገኝ የጠቆሙት ኃላፊው ምርታማነቱን በሄክታር ወደ 10 ኩንታል ለማሳደግ ጥረት እየተደረገ መሆኑንም ተናግሯል። ምርታማነቱን ለማሳደግ ምርት መስጠት ያቆሙና ያረጁ ቡናዎችን የመጎንደል ስራ እየተሰራ ሲሆን እስካሁን 99.62 ሄክታር መጎንደሉን ገልጿል። የቡና ኮምፖስት መጠቀም፣ የጥላ ዛፍ ተከላ፣ ኩትኳቶና የአረም ቁጥጥር ላይ በትኩረት እየተሰራ ነው ብሏል። በሁለተኛ ዙር የቡና ዘር ማፍሰስ ስራ 814 ኪሎ ግራም የቡና ዘርና ከ1500 በላይ መደብ የተዘጋጀ ሲሆን እስካሁን 42 መደብ ላይ ዘር የማፍሰስ ስራ መጀመሩን ጠቁሟል። በዘንድሮ በጀት ዓመት እስካሁን ከ600 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ ከታቀደው 521 ቶን ማቅረብ መቻሉንም አመላክቷል። በህገወጥ የቡና ግብይትን ለመቆጣጠር በተደረገው ክትትል 3.89 ቶን ቡና ተይዞ መሸጡንና ከ762 ሺህ ብር በላይ ለመንግስት ገቢ ተደርጓል ብሏል። በትምህርት ዘርፉ እያጋጠሙ ያሉትን ችግሮች ለመፍታት የበኩሉን አስተዋጽኦ እያደረገ መሆኑን የሴፍዌይ ኮሌጅ አስታወቀም። የ12ኛ ክፍል ተማሪዎችን ውጤት ሊያሻሽል በሚችልና የትምህርት አይነቶች በፈጠራ የተደገፉ እንዲሆኑ ለማድረግ የሚያግዙ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በውይይቱም በትምህርት ሴክተሩ ያሉ ባለድርሻ አካላት ተገኝተው ተሳታፊ ሆነዋል። ተጨማሪ ያለን ሴፍዌይ ኮሌጅ ከተቋቋመ 6 ያህል ዓመታትን ያስቆጠረ ሲሆን በዲፕሎማ ደረጃ በተለያዩ የትምህርት አይነቶች ተማሪዎችን ተቀብሎ ሲያስተምር ቆይቷል። አሁን ላይ በአዲሱ የትምህርት ፍኖተ ካርታ መሰረት በከፍተኛ ትምህርት ተቋማት ደረጃ የግል ኮሌጆች ሊያሟሉ የሚችሏቸውን ነጥቦች በማሟላት በዲግሪ መርሃ ግብር በርቀት ተማሪዎችን እያስተማረ መሆኑ መረጃዎች ይናገራሉ። የኮሌጁ ዲን አቶ አይቸው አበበ እንዳሉ ተቋሙ በዞኑ የትምህርት ተደራሽነትን በማስፋት በትምህርቱ ዘርፍ የበኩሉን ማበርከት እንዲሁም የማህበረሰቡን ችግር ሊቀርፉ የሚያስችሉ ጥናቶችን በማቅረብ ችግር ፈቺ ተቋም ለመሆን ያለመ ስለመሆኑም ገልጸዋል። ከፋ ዞን ቦንጋ ከተማ አስተዳደር ላይ ነው የሰራ ነው። ቦንጋ ከተማ አስተዳደር ላይ 4 ሁለተኛ ደረጃ ትምህርት ቤቶች አሉ። እነዚህ ላይ ነው የሰራ ነው። እነዚህ ላይ ስንሰራ መሰረታዊ ምክንያታችን መነሻችን የነበረው አንደኛ ሁለተኛ ደረጃ ትምህርት ቤቶች ላይ ጥናትና ምርምር መስራታችን እዛ ጋር ያለውን ክፍተት መፍጠራችን ነገ ለኮሌጃችን ደንበኞች የሚመጡት ከዛ ነው። አንድ እሱ ነው። ሁለተኛ ደረጃ ትምህርት ቤት ላይ ያሉ ክፍተቶች ቢስተካከሉ ከፍተኛ ትምህርት ተቋማት ላይ ያለውን ችግር ማስተካከል ቀላል ነው የሚሆነው። ነገ ሀገርን የሚረከብ ትውልድም ለመፍጠር መሰረቱ ሁለተኛ ደረጃ ላይ በመሆኑ ሁለተኛ ደረጃ ትምህርት ቤቶች መርጠናል። ከዛ አልፎ ደግሞ ከሁለተኛ ደረጃ ትምህርት ቤት ውጪ 2 ጉዳዮችን መርጠናል። የመጀመሪያው ኢኖቬቲቭ ቲቺንግ ነው። ኢኖቬቲቭ ቲቺንግ ስንል ምንድነው? ስቱደንት ሴንተር ወይም ተማሪ ተኮር የሆነ የማስተማር ስነ ዘዴ መከተልን ነው። እሱን በተከተልን ሰዓት ተማሪው ፈጣሪ ይሆናል። ክሬቲቭ የሆነ አስተሳሰብ እንዲኖረው ያደርጋል። ሁለተኛ የሰራ ነው በ12ኛ ክፍል ውጤት ዙሪያ ነው። እንደምናውቀው ከዛሬ 3-4 ዓመት በፊት ጀምሮ የ12ኛ ክፍል ተማሪዎች ውጤት እንደምናውቀው እየቀነሰ ነው ማለት ወደ ከፍተኛ ትምህርት ተቋም ወደ ዩኒቨርሲቲ የመግባት ቁጥሩ እየቀነሰ ነው። ስለዚህ የዚህ መሰረታዊ ምክንያቱ ምንድነው የሚለውን ያጠና ነው። በዛ ላይ ቅድም በገለጻው ላይ ወይም በቀረበው ላይ እንዳያችሁት ተማሪዎቹ ከሚማሩበት ከለመዱት አካባቢ ወጣ ብለው መፈተናቸው አንዱ ችግር ነው። በዛ ላይ የሳይኮሎጂ የስነ ልቦና ችግር ይገጥማቸዋል። ከዛም እንደገና ደግሞ እዛው ባሉበት ሆነው ከቴክኖሎጂ ጋር በቅርብ አለመተዋወቅ ሌላኛው ችግር ነው። እነዚህን ምክንያቶች ማግኘት ይችላል። በሌላ ጎኑ በመማር ማስተማሩ ሂደት የመማር ፍላጎት ኖሯቸው አቅሙ ሌላቸው በማገዝ የትምህርት ፍላጎታቸውን የማሟላት ስራ በትኩረት የሰራ መሆኑን አንስተዋል። ተቋሙ ከተቋቋመ ጀምሮ ደረጃውን የጠበቀ ህንፃ ለመገንባት ለከተማ አስተዳደሩ ጥያቄ ቢያቀርብም እስካሁን ምላሽ ያለማግኘቱን በንግግራቸው ጠቅሰዋል። ማዕከል ስናስፋፋ ማህበረሰባችን ተጠቃሚ ይሁን በሚል እንጂ እንደ ተቋም የፋይናንስ ጥቅም እንደማናገኝ እናውቃለን። አሁን ባለው ሁኔታ የተማሪ ቁጥር እየቀነሰ ሲመጣ እነዛ ተቋማት ተማሪ እያጡ ነው የመጡብን። ቦንጋ ላይ አክቲቭ ነው። ለዚህም አሁን ቦንጋ ላይም ላለው ፈተና የሆነን 2012 ጀምሮ የከተማ አስተዳደራችንን ቢዝነስ ፕላን አዘጋጅተን የቦታ ጥያቄ አቅርበናል። እስካሁን መልስ አላገኘንም። ያንን መልስ አለማግኘታችን ደግሞ በየጊዜው ቤት እንከራያለን፣ የተሻለ ፍለጋ ካንዱ ወደ አንዱ ቦታ እንቀይራለን። አሁን ያለንበት ተቋም በዚህ በ5 ዓመት ተኩል ውስጥ 3ኛ ተቋማችን ነው። ቦታ በቀያየርን ቁጥር ለደንበኞቻችንም አክሰሲብል አንገኝም። ለሌላኛው ተቋሙ ላይ ከፍተኛ የፋይናንስ ተጽዕኖ እያሳደረብን ያለው ይሄ ዋናው ተግዳሮታችን። የራሳችን ቦታ ኑሮን
አለመገንባታችን ዋነኛው ችግራችን ነው። ለዚህም የሚመለከታቸው አካላት ተገቢ ምላሽ እንዲሰጡም በመጠየቅ የሴፎይ ኮሌጅ መምህራን የተዘጋጁ ጥናትና ምርምር ስራዎች ቀርበው ውይይትም ተደርጎባቸዋል። በውይይቱ የተሳተፉ አካላት በበኩላቸው የጥናትና ምርምሩ መካሄድ የሚኖረውን አበርክቶ እንደሚከተለው ገልጸዋል። እንደ ዞናችን ካሉት 6 የግል ኮሌጆች መካከል ሴፎይን ልዩ የሚያደርገው በተለየ ሁኔታ ዛሬ ጥናታዊ ጽሁፍ አዘጋጅቶ የአካባቢውን ማህበረሰብ ችግር ለመፍታት ብሎም ደግሞ ይበልጥ ደግሞ የተማረ ዜጋ ላይ ትኩረት ለማድረግ ያክል በተማሪዎች ውጤት ዙሪያ ነው ጥናትና ምርምር እያካሄደ ያለው። ይሄ ጥናትና ምርምሩ ተግባራዊ ከተደረገ ወደ መሬት ከወረደ በተለይ በዞናችን ውስጥ ቦንጋ ከተማ ውስጥ ያሉ የተማሪዎችን ውጤት ማሻሻል የሚችል ጥሩ ጥናታዊ ጽሁፍ ያቀረቡበት ሂደት ያለ መሆኑን የሚያሳይ ስለሆነ ተማሪዎችም የድርሻቸውን ከተወጡ፣ ትምህርት ቤቱም የድርሻውን ከተወጣ፣ ርዕሰ መምህራንም የራሳቸውን ድርሻ ከተወጡ፣ የሚመለከታቸው ባለ ድርሻ አካላት ሁሉ ጥናቱ ላይ በተጠቆመው መሰረት የየራሳቸውን ድርሻ ከተወጡ የተሻለ ውጤት ሊመዘገብ ይችላል የሚል እምነቱ አለኝ። በብዛት የ12ኛ ክፍል የተማሪዎችን ውጤት አስመልክቶ ነው ጥናቱ የቀረበ። በዛ ከትምህርት ቤቱ ካሉት ተማሪዎች ወይም ከመምህራን ጋራ ጥሩ የሆነ ግንኙነት ፈጥረን የተሻለ ውጤት ለማስመዝገብ ተማሪዎችን ያበረታታል የሚል አስተያየት አለኝ። ዛሬ የቀረበው የጥናትና ምርምር ሪሶች በተለይ የዞናችንንም ሆነ የሀገራችንን ነባራዊ ሁኔታ የሚያሳዩ ናቸው። አጠቃላይ የቀረቡ 2 ሪሶች እኛን አሁን ያለንን የትምህርት መማር ማስተማር ላይ ያሉን መሰረታዊ ችግር እንደ ዞንም እንደሆነ እንደ ሀገር በአካባቢያችን ተጨባጭ የሚታዩ ከመሆናቸው ጋር ተያይዘው ችግር መፍታት አለባት። መፍቻ መንገዶችን በግልጽ ያሳዩ ሳይንቲፊካሊ ፕሩቭድ የተደረገ በአካባቢ ያለውን ተጨማሪ እንደ ዞን መምሪያ ችግር ናቸው ብለን እየሰራን ያለንባቸው ሆነው ለነዚህ እየሰራን ላለንበት ተጨማሪ አቅምና እውቀት የሰጠን መድረክ ነው ብዬ ነው ማለት ነው። በተጨማሪም ጥናትና ምርምሩ ወደ መሬት ወርዶ ተግባራዊ አገልግሎት ላይ እንዲውል ሁሉም የበኩላቸውን አስተዋጽኦ እንዲያበረክቱም ጥሪ ቀርቧል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋት ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስላሉ። ከቀሪ የክፋት ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆየው። ሰላም።